ዛሬ ማቀርብላችሁ ዘ ላስት ኢምፐረር የሚል በእውነተኛ ታሪክ ላይ የተመሰረተ ፊልም ነው። ፊልሙ ከተመቻችሁ ላይክ እና ሰብስክራይብ በማድረግ የደውል ምልክቷን ማብራት እንዳይረሳ። በ1908 የ3 ዓመቱ ፑይ ከባለጸጋ ቤተሰቦቹ ጋር ደስተኛ ሕይወት ሲኖር ነበር። ይህ ሁሉ ግን በጊዜው ከነበረችው ንግሥት በተላከ አንድ መልእክት ይቀየራል። በመልእክቱ መሰረትም የፑይ አባት ልጁን ይዞ የቻይና ነገሥታት ወደሚኖሩበትና ወደ ተከለከለው ከተማ እንዲመጣ ይታዘዛል። የፑይ እናት የሆነ ነገር ልክ እንዳልሆነ ታውቋታል። ልጇንም ለሞግዚቷ ታስረክባለች። ለሞግዚቷም እንደራሷ ልጅ እንድታየው ትነግራታለች። በተከለከለው ከተማ በደረሱ ጊዜም ፑይና አባቱ ወደ ንግሥቲቱ ይቀርባሉ። ንግሥቲቱም የሞት አፋፍ ላይ ነበረች። ከዚያም ሕፃኑ ልጅ እሷ ተተኪ እንደሆነና ለቀጣዮቹ እልፍ ዓመታት ገዢ እንደሆነ ተናግራ ትሞታለች። የተናገረችው የመጨረሻ ትእዛዞቿ እንደሆኑ ለማመላከትም ጥቁር ኳስ በአፏ ውስጥ ይከተታል። ፑይም አባቱን መቼ ወደ ቤታቸው እንደሚመለሱ ይጠይቀዋል። አባትየው ግን ምንም ሳይናገር በልጁ ፊት ይሰግዳል። ከዚህ በኋላም ብዙ መጫወቻዎችን መግዛት ይኖርበታል። በቀጣዩ ትዕይንት ፑይ የቻይና ንጉሥ በመባል ይሾማል። የሹመት ሥነ ሥርዓቱም ለመላው ሀገሪቷ ታላቅ በዓል ነበር። ይህን ያልተረዳው ሕፃኑ ልጅ ግን ከመንበሩ ዘለው ይወርዳል። ትልቅ ሥልጣን የነበራቸው ጠባቂዎች እንኳን መልሰው ሊናገሩት አይችሉም። ማንም ሰው ተው ሳይለውም በሥነ ሥርዓቱ አዳራሽ ውስጥ መሯሯጥ ይጀምራል። ውጪ ላይ በሺዎች የሚቆጠሩ ሰራዊቶች ለአዲሱ ንጉሣቸው ይሰግዳሉ። ሕፃኑ ልጅም በእጁ ያለው ሥልጣን ሳይገባው ከፊታቸው ይቆማል። ከዚያም ሕፃኑ ልጅ ገላውን እንዲታጠብ ይወሰዳል። ባለሥልጣናቱም ልጁን እየተለማመጡት፣ ጠባቂዎቹ ደግሞ በዙሪያው በመደነስ ያጥቡታል። ምግብ በአግባቡ መብላት አለመብላቱን የሚያረጋግጡ ሐኪሞችም ነበሩት። በመቀጠል የሕፃኑ ሞግዚት የሆነችው አርሞ የእሱ ሞግዚት ሆና የተመረጠችበትን ታሪክ እየነገረች ታስተኛዋለች። በታሪኩም ከ3 ዓመት በፊት የፑይ ቤተሰቦች ሞግዚት ለመቅጠር አወዳድረው ነበር። በውድድሩ ላይም አርሞ በቅርብ የወለደች እናት ስለነበረች የእሷ የጡት ወተት ተመራጭ ይሆናል። አራስ ልጇንም በመተው የተሻለ ኑሮ ፍለጋ ትቀጠራለች። ከዚያም ትዕይንቱ 42 ዓመታት ወደፊት ተጉዞ አንድ ባቡር በቻይናና በሩሲያ ድንበር ላይ የጦር ወንጀለኞችን ሲያራግፍ ያሳየናል። የጦር ወንጀለኞቹም እየተገፈተሩ ወደ እስር ቤት ሲገቡ እንመለከታለን። ከዚያም 4 እስረኞች በድንገት ይነሱና ከፊታቸው ለተቀመጠው ሌላ እስረኛ ይሰግዳሉ። በተጨማሪም እንደ አምላክ ይቆጥሩታል። ያ ሰው ግን የእነሱ አምልኮ ምቾት አልሰጠውም። እስረኞቹ በሰገዱለት ጊዜም ወደ መጸዳጃ ቤት በመሄድ ራሱን ለማጥፋት ይሞክራል። ወዲያውም አንድ ባለሥልጣን ይህን ሰው ፈልጎ ይመጣል። ምንም እንኳን የመጸዳጃ ቤቱን በር በኃይል ቢደበድብም ከእስረኛው ምንም መልስ አላገኘም። ምክንያቱም ያ ሰው የመታጠቢያ ገንዳው በራሱ ደም ሲሞላ በደስታ እያየ ነበር። ይህ ሰው እንደ ማንኛውም አይነት ተራ ሰው አልነበረም። ይልቁንስ የመጨረሻው የቻይና ንጉሥ የሆነው ራሱ ፑይ ነበር። ራሱን ለማጥፋት የሞከረው ሙከራ ግን በባለሥልጣኑ ምክንያት ሳይሳካለት ይቀራል። ከዚህ በኋላ የጦር እስረኞቹ ወደ አንድ ጥብቅ እስር ቤት ይወሰዳሉ። የማደሪያ ክፍል በሚመደብላቸው ጊዜም ፑይ የሥጋ ወንድሙ ፑሽዬን ያገኘዋል። ከዚያም ትዕይንቱ ወደ 1914 ይመለሳል። ፑይም ከነገሰ 7 ዓመት ሊሞላው ተቃርቧል። በመቀጠል የፑይ ቤተሰቦች ለመጀመሪያ ጊዜ ሊጠይቁት ወደ ቤተ መንግሥቱ ይመጣሉ። ወደ መጡበት ሲመለሱም ታናሽ ወንድሙ ፑሽዬን ትተውት ነበር። በመጀመሪያም ፑሽዬ የቤተ መንግሥቱን አካባቢ ለመልመድ ጊዜ ይወስድበታል። ፑይም በሱ ጥፋት ሌሎች ሰዎች እንደሚቀጡ እየጎረረ ያስረዳዋል። ደስ ያሰኘውን ነገር ማድረግ እንደሚችልም ይነግረዋል። ይህን ለማረጋገጥም 10 ዓመት ሞልቶት እንኳን የሞግዚቷን ጡት እንዳልተወ ያሳየዋል። ፑሽዬም አንድን ነገር ማድረግ ስለተፈቀደለት ብቻ ማድረግ እንደሌለበት ይነግረዋል። ከዚያ በኋላም ወንድማማቾቹ ጭቅጭቅ ውስጥ ይገባሉ። ፑይም ለነገሥታቱ ብቻ የተፈቀደውን ቢጫ ቀለም ስለለበሰ ወንድሙን ያዋርደዋል። ፑሽዬም እንደ ድሮው ንጉሥ እንዳልሆነ ይነግረዋል። እሱም ንጉሥነቱን ለማረጋገጥ ጠባቂውን አረንጓዴ ቀለም እንዲጠጣ ያዘዋል። ጠባቂውም እንደታዘዘው ያረጋል። ፑይም ንጉሥነቱን እንዳረጋገጠ ይሰማዋል። ፑሽዬም አዲስ የተሰራውን ከተማ ከሰሜናዊ ክፍል ወደሚለየው ግድግዳ ይወስደውና በመኪና እየሄደ ያለ አንድ ሰው ያሳየዋል። በጣም ብዙ ጠባቂዎችም እንደ ንጉሥ ከበውት ይመለከታል። ፑይም በዚህ በጣም ይበሳጫል። ንግሥናው እንደተነካበት የሚያውቅና ትልቁን ባለሥልጣን ጠርቶ አሁንም ንጉሥ መሆን አለመሆኑን ይጠይቀዋል። ባለሥልጣኑ በተከለከለው ከተማ ውስጥ ንጉሥ እንደሆነ፣ ከዚያ ውጭ ግን ቻይና በአሁኑ ጊዜ በሪፐብሊክ ሥርዓት እንደምትመራና መሪዋን ፕሬዝዳንቱ እንደሆነ ይነግረዋል። ከዚያም ሌላ የሚያስደነግጥ ነገር ይሰማል። ዜናውን ሞግዚቱ አርሞ አሁን ስለማታስፈልገው እንድትሰናበተው እንኳን ሳይፈቅድላት በግድ መወሰዷ ነበር። ከዚያም ትዕይንቱ በድጋሚ ወደ 1950 ይመለሳል። ፑይና ፑሽዬ እንደ ጦር እስረኛ በአንድ ክፍል ውስጥ ታስረዋል። የጦር መኮንኑም ሁሉም እስረኞች ሀገራቸውን በጦርነት ጊዜ እንደከዱና ከዚህ በፊት የሰሯቸውን ወንጀሎች እንዲጽፉ ያስገድዳቸዋል። ወደ 1919 ስንመለስ ጆን ስቶን የተባለ አስጠኚ የ15 ዓመቱ ፑይን እንዲያስተምር ይቀጠራል። እሱም ፑይ የሥራን ዋጋ የማያውቅና የተበላሸ ልጅ እንደሆነ ይረዳል። ከጊዜ በኋላም የልጁን እምነት ያገኘና እንዲያውቅ ያልተፈቀዱለትን ከውጭ የሚመጡ ዜናዎች ያቀርበለታል። እንደ ስጦታ አርጎም መነጽር ይሰጠዋል። አለቃውንም ተከራክሮ ንጉሡ መነጽሩን እንዲያደርግ ያሳምናል። 3 ዓመታት ካለፉ በኋላም በ1922 ደረጃውን የምትመጥነውን ዋንጁንግን እንዲያገባ ይጠየቃል። እሱ ግን እኔ ማግባት የምፈልገው የመረጥኳትን ሴት ነው በማለት ይመልስላቸዋል። እነሱም ሁለተኛ ሚስቱን መምረጥ እንደሚችል ሲነግሩት በሐሳባቸው ይስማማል። ከመጀመሪያ የሰርግ ሥነ ሥርዓታቸው በኋላም ፑይ የዋንን መልክ አይቶ ይደነቃል። ፊቱንም እየደጋገመች ትስመዋለች። አገልጋዮቹም ልብሳቸውን ሊያወልቁ ሲሉ ታስቆማቸዋለች። ከዚያም ምንም ሳያደርጉ ያድራሉ።
በመቀጠል ወደፊት እንመለስና ፑይ ወደ አንድ ክፍል ተወስዶ ለምን ወደ እስር ቤት እንደገባ ይጠየቃል። እሱም በመጀመሪያ ምላሹ ወደዚህ ህይወት ተገዶ እንደገባና ንጹህ ሰው እንደሆነ መናገር ይጀምራል። በቅርቡ የቻይና ታሪክ ውስጥም እጁ እንደሌለበት ይናገራል። ሆኖም ግን መርማሪው በንዴት የሰጠውን መልስ እንደማይቀበል ይነግረዋል። የቀድሞ ንጉሥም በ1923 የተፈጠረውን ታሪክ ያስረዳል። የዛኔ ፑይ ለማስተዳደር ብቁ በነበረበት ዕድሜ ላይ ስለነበር በሌሎች ጫና ስራ አልነበረም። በመጀመሪያም የተቋጠረው ጸጉሩን ይቆርጣል። በዚያን ጊዜም ይህ በጣም የሚያስቀጣ ወንጀል ነበር። ከዚያም ከቤተ መንግስቱ ግምጃ ቤት የሚወጡ ወጪዎች እንዲጣሩ ያዛል። ባለስልጣኖቹም የሚሰሩት ሙስና እንዳይታወቅባቸው ግምጃ ቤቱን ያቃጥሉታል። በነጋታው ፑይ የሪፐብሊካን ወታደሮችን እገዛ በመጠቀም ሁሉም ባለስልጣናት እንዲባረሩ ያደርጋል። መርማሪውም ፑይ እንዴት ከጃፓኖቹ ጋር እንደተገናኘ ይጠይቀዋል። ከዚያም በጦርነቱ ጊዜ ከጃፓን ጋር እንደወገነ፣ በዚህ ምክንያትም በአገሪቱ የጦር ወንጀለኛ ተብሎ እንደተቆጠረ ይታያል። ፑይም ታሪኩን መናገሩን ይቀጥላል። 19 ዓመቱ ላይ እሱና የንጉሳዊ ቤተሰቡ በወታደሮች እንደተያዙና ከቤተ መንግስቱ ለመውጣት 1 ሰዓት ብቻ እንደተሰጣቸው ይናገራል። ፑይ ግን ከ3 ዓመቱ ጀምሮ በዛ ቤተ መንግስት እንደኖርና ቤተሰቦቹ መሄጃ እንደሌላቸው ሲያይ ጆንስቶን በእንግሊዞች ኤምባሲ ጥገኝነት እንዲጠይቁ ሐሳብ ያቀርባል። ከ16 ዓመታት በኋላም ፑይ ለመጀመሪያ ጊዜ ከቤተ መንግስቱ ይወጣል። ልክ እንደወጡም የሪፐብሊካኖች ባንዲራ ሲሰቀል ይመለከታል። ነገር ግን የወሰኑትን ውሳኔ ወደ ጎን በመተው የንጉሳውያኑ ቤተሰቦች ወደ ጃፓን ኤምባሲ ያመራሉ። ፑይም ምንም አይነት እርዳታ እንዳልጠየቀና የቤተሰቡን ውድ ንብረቶች በመሸጥ ራሱን እንደቻለ ያስረዳል። ከዚያም ቴንቲሽን ውስጥ የነበሩበትን ጊዜ ያስታውሳል። እሱና የመጀመሪያ ሚስቱም ስማቸውን ወደ ሄነሪና ኤልዛቤት ቀይረው ነበር። በአንድ ድግስ ውስጥም ራሳቸውን እያዝናኑ እናያለን። የፑይ ሁለተኛ ሚስት የሆነችው ሲዩም ከአንድ አሜሪካዊ ጋር እየደነሰች ነበር። በተጨማሪም ከመጠን በላይ ተቀራርበዋል። ከድግሱ በኋላም በመኪናቸው እየተመለሱ ሳለ ሲዩ መፋታት እንደምትፈልግ ለፑይ ትነግረዋለች። እሱም ማንም ሰው ከሱ ጋር መፋታት እንደማይችል ይነግራታል። ከአጭር ጊዜ በኋላም ድጋሚ ላትመለስ ጠፍታ ትሄዳለች። የፑይ የሩቅ ዘመድ የሆነችው ጁልም ወደ ቤታቸው ትመጣለች። በተጨማሪም ከኤልዛቤት ጋር ትገናኛለች። በኦፒየም ከሰከረች በኋላም የጃፓን ሰላይ መሆኗን ትገልጻለች። ምስኪኗ ኤልዛቤትም ታምናትና ስለ ፑይ ያለባትን ጭንቀቶች ታካፍላታለች። ከዚያም ከጃፓኖች ጋር ስላለው ግንኙነትና ወንድሙን ለጦር ስልጠና ወደ ቶኪዮ መላኩ እንደሚያሰጋት ትነግራታለች። በመቀጠልም ፑይ በናሽናሊስት ፓርቲ ወታደሮች ስለደረሰው የቀደምት ነገስታት መቃብር መፈራረስ መረጃ ይደርሰዋል። ወደ አሁኑ ጊዜ ስንመለስ በምርመራ ክፍል ውስጥ ጥያቄ እየተጠየቀ ነው። በጥያቄውም ከጃፓን ጋር በመጣመር የቻይና ከተማ የሆነችው ማንቹሪያን የጃፓን ግዛት ወደ ሆነችው ማንቹኮ መለወጡን ይጠየቃል። እሱም በማንቹሪያ ፖለቲካ ውስጥ እጁ እንደሌለበትና ወደ ከተማዋ ታፍኖ እንደተወሰደ ይናገራል። ባለስልጣኑም ይህ እውነት እንዳልሆነ ያውቃል። ለማረጋገጥም በጆንስቶን መጽሐፍ ውስጥ ታገትኩ የሚለውን ታሪክ የውሸት መሆኑን የሚያረጋግጥ መስመር ያነባል። ፑይም በማንቹሪያ ለውጥ ውስጥ ትልቅ ባለድርሻ እንደነበር ያሳያል። ፑይ ግን መረጃውን ባለማመን በግትርነቱ ይቀጥላል። በክፍል ውስጥም ብቻውን ትተውት ይሄዳሉ። ከዚያም ወደ ኋላ በመመለስ የታገተበትን ወቅት ማስታወስ ይጀምራል። በ1932 ጃፓኖቹ የፑይን የዘር ስልጣን በመጠቀም ማንቹሪያን ለመምራት እየሞከሩ ነበር። እሱም በመልሱ እነሱን በመጠቀም ወደ ስልጣን ለመመለስ እየጣረ ነበር። ጆንስቶንም ይህንን ያውቃል። ከሥነ ምግባር ውጪ እንደሆነ ለፑይ ቢነግረውም ፑይ ግን የተበላሸና ግትር ማንነቱን በድጋሚ ያሳየዋል። ቻይና ጀርባዋን እንዳዞረችበት እሱም መልሶ ጀርባውን እንደሚያዞርባትም ይናገራል። በመጨረሻም በ1934 ምኞቱ ይሳካለታል። ጃፓኖችም ፑይን የማንቹኮ ንጉሥ ብለው ይሾሙታል። ዳግመኛም እጅግ የሚኮራበትን የንጉሳውያኑን የንግስና ካባ ይጎናጸፋል። በሹመት ሥነ ሥርዓቱ ላይ የነበረችው ጁል ኤልዛቤትን በድጋሚ ንግሥት ስለሆንሽ እንኳን ደስ አለሽ ትላታለች። በመቀጠል የጃፓኖቹ የጦር መሪና የፑይ የቅርብ ጓደኛ የሆነውን አማካሱን እንተዋወቃለን። እሱም ኤልዛቤትንና ጁልን ፎቶ እያነሳ ነበር። በሹመት አዳራሹ ውስጥም ፎቶዎቹን በድጋሚ ሲያጤናቸው እንመለከታለን። በተመሳሳይ ጊዜ ፑሺ የጃፓኖችን የወታደር መለዮ ለብሶ ከነፍሰ ጡር ሚስቱ ጋር ይመጣል። ድግሱ ሞቅ ብሎ እንደቀጠለ ሲሆን ኤልዛቤትና ጁል በኦፒየም ሰክረው ይመጣሉ። በጣም ከመስከሯ የተነሳም አበባ በመብላት ራሷን ታዋረዳለች። ፑይ ስለዚህ ድርጊቷ ባፈጠጣት ጊዜም ትቀልድበታለች። በከተማ ውስጥ ያለው ኃያል ሰው አማካሱ መሆኑንም ትናገራለች። ከዚያም ስለ አልጋ ላይ ሕይወታቸውና እንደ ድሮ አብሯት ስለማይተኛ ይጨቃጨቃሉ። ከዚህ ጭቅጭቅ ውስጥ ለመውጣትም ኤልዛቤት ንግግር አድርጋ ከድግሱ ትወጣለች። ወደ አሁኑ ጊዜ በድጋሚ ስንመለስ ፑይ በእስር ቤቱ ክፍል ውስጥ እንደ ንጉሥ መኖሩን ቀጥሏል። የክፍል አጋሮቹንም ያንገላታል። አመራሮቹም ፑይን ስርዓት ለማስያዝ ሲሉ በጭራሽ ከማያከብሩት ሰዎች ጋር አንድ ክፍል ውስጥ ያስገቡታል። በማደሪያው ውስጥም ፑይ በሕይወቱ አድርጎት የማያውቀውን ጽዳት ማጽዳት ግድ ይሆንበታል። የሚያዙት ሰዎች በሙሉም የማንቹኮ የመንግሥት ባለሥልጣናት ነበሩ። ፑይም እስረኞቹን ላለመረበሽ በባልዲ ውስጥ በጸጥታ እንዲሸና ይገደዳል። በሕይወቱም እንደዚህ ተዋርዶ አያውቅም ነበር። ፑይም የቀድሞ ሠራተኛውን ይመለከተዋል። ሰውየውም አሁንም ያንተ ባሪያ እመስልሃለሁ በማለት ያስገርመዋል። በመጨረሻም ፑይ እሱ ሰዎችን ሲያደርግ እንደነበረው ሲደረግ የእጁን ያገኛል። ከዚያም በ1935 ከጃፓኑ ጉዞ ሲመለስ እናያለን። በመንግስቱም ብዙ ለውጦች ተከናውነው ያገኛል። በቤተ መንግስቱም ኮሎኔል ዮሺካና አማካሱ የንጉሳዊ ጠባቂዎችን ትጥቅ አስፈትተው ያገኟቸዋል። ፑይ የሰየመውን ሰው በተራራዎች ላይ ወደ ተከበበው ገዳም እንደሄደ ይረዳል።
ከስልጣኑ እንደተገለለም ግልጽ ይሆንለታል። እናም ስልጣኑን መልሶ የሚያገኝበትን መንገድ ያጣል። በቀጣይም በምክር ቤት ስብሰባ ላይ የመከላከያ ሚኒስቴር የሆነው ቻንግን አዲሱ ጠቅላይ ሚኒስትር አድርጎ እንደሰየመ የሚገልጽ ወረቀት ላይ እንዲፈርም ይጠየቃል። ይህ ማለትም ከዚህ በኋላ የእሱ አገዛዝ ሙሉ ለሙሉ ያበቃል። ስለዚህ ይህን ወረቀት እንደማይፈርም ይነግራቸዋል። የምክር ቤቱ አባላትም ተቃውሟቸውን ለማሳየት ከአዳራሹ ጥለውት ይወጣሉ። ብቻውን አዳራሽ ውስጥ ሆኖም ለመጨረሻ ጊዜ ከስልጣን መውረዱን የተረዳበትን ጊዜ ያስታውሳል። የዛን ዕለት ኤልዛቤት እርግዝናዋን ታበስረዋለች። ፑይ ግን ደስታውን ከመግለጹ በፊት ኮሎኔል ዮሺካና አማካሱ ይገባሉ። ከዚህ በፊት ያቀረቡለትን ወረቀት በድጋሚ አቅርበውም አሁንም እንዲፈርም ይጠይቁታል። ፑይም ይህ እንደማይሆንና በመንበሩ ላይ የሚተካውን ልጅ እንዳገኘ ይነግራቸዋል። አማካሱ ግን ልጁ የሱ ሳይሆን የሹፌሩ እንደሆነ ያስረዳዋል። በመጨረሻም ፑይ መውጫ መንገድ ያጣና ቻንግን ጠቅላይ ሚኒስትር አድርጎ መሰየሙን የሚያረጋግጠው ወረቀት ላይ ይፈርማል። በሚቀጥለው ትዕይንት ፑይ ሚስቱን ያስረገዛት ሹፌር ላይ ሲተኩስ ይታያል። ከጥቂት ወራት በኋላም ኤልዛቤት ልጇን ትገላገላለች። ነገር ግን ሐኪሙ ወዲያውኑ ይገለዋል። ፑይም እንደወለደች ይነገረዋል። ኤልዛቤት በበኩሏ ብቸኝነት ይሰማትና ዳግም ላትመለስ ፑይን ጥላው ከሆስፒታሉ ትጠፋለች። በ1945ም የጃፓኑ ንጉሥ እጅ ይሰጥና ጦርነቱ ያበቃል። ጁልም ይህንን መረጃ ከሬዲዮ ላይ ትሰማለች። ከዚያም አማካሱ ራሱን እንዳጠፋ እናያለን። ኤልዛቤትም ከተደበቀችበት ትመለሳለች። በአማካሱ ሞትም በጣም ትደሰትና የጃፓን ወታደሮች ላይ መራቋን ተፍታ ትሳለቀባቸዋለች። የቀድሞ ባለቤቷን ባገኘችው ጊዜም ሰውነቷን መቆጣጠር ይከብዳታል። ከዚያም በአገልጋዩ ተደግፋ ትሄዳለች። በተመሳሳይ ጊዜ ኮሎኔል ዮሺካ ከሩሲያ ወታደሮች ለማምለጥና ወደ ጃፓን ለመሄድ እየሞከረ ነበር። በተጨማሪም ፑይ አብሮት እንዲመጣ ፈልጓል። ፑይ ሚስቱን ይዞ ለመሄድ ወደ ኋላ ቢቀርም እሷ ግን ለመሄድ ፈቃደኛ አልነበረችም። በመጨረሻ ኮሎኔሉና ፑይ ሊያመልጡ ሲሉ በወታደሮች ይያዛሉ። ከዚህ ጊዜ በኋላም ለ5 ዓመታት ያክል ለእስር ቤት ተዳርገዋል። ከ5 ዓመታት በኋላም ፑይ በአሁኑ ሰዓት በአበባ ግብርና ላይ ተሰማርቷል። ለዓመታት ከእስረኞቹ ጋር እንደኩል ከኖረ በኋላ አትክልተኛ የመሆን ትልቅ ፍላጎት አድሮበታል። ጠላቱ ከሆነ ባለስልጣን ጋርም ቀስ በቀስ ወዳጅነትን መስርቷል። ባለስልጣኑም ፑይ ራሱን ከሰዎች ሁሉ በላይ አድርጎ ይመለከት እንደነበር አስታውሶ ይስቃል። አሁን ግን ራሱን ከሰዎች ሁሉ በታች አድርጎ ነው የሚያስበው። ራሱን ለማጥፋት የሞከረውም ለዛ ነበር። ከጥቂት ዓመታት በኋላም በ1959 ፑይ በምህረት እንዲለቀቅ ይወሰናል። ከ14 ዓመት በኋላም አዲስ ሕይወት ለመጀመር እስር ቤቱን በደስታ ይሰናበታል። በመቀጠል ትዕይንቱ ወደ 1967 ይወስደናል። የቀድሞ የቻይና ንጉሥ በአሁኑ ጊዜ በቤጂንግ የአትክልት ስፍራ አትክልተኛ ሆኖ እየሰራ ጥሩ ሕይወትን ይኖራል። በአንድ ወቅት የቀድሞ ንጉሥ ወደ ተከለከለው ከተማ ይሄዳል። የቀድሞ መንበሩን በተመለከተ ጊዜም ልቡ በስሜቶች ይሞላል። ከዚያም ጎብኚዎች እንዳያልፉት የተከለከለውን ገመድ በመዝለል ወደ መንበሩ ይቀርባል። አንድ ሕፃን ልጅ ሊያስቆመው ሲሞክርም ፑይ በበኩሉ የቻይና ንጉሥ እንደነበር ይነግረዋል። ሕፃኑ ልጅ በተዘናጋበት ጊዜም ፑይ ይሰወራል። ከዚያ በኋላ ማንም አላገኘውም። በመጨረሻው ትዕይንት አንድ አስጎብኚ ጎብኚዎቹን ወደ መንበሩ ክፍል ይወስዳቸዋል። ከዚያም ስለ ፑይ የሕይወት ታሪክ ይተርክላቸውና በ1967 እንዳረፈ ይነግራቸዋል። ፊልሙ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንደዚህ አይነት ፊልሞች እንዲደርሷችሁ ሰብስክራይብ በማድረግ የደውል ምልክቷን ማብራት እንዳይረሳ።